ልጆቻችን ጥፋት ሲያጠፉም ጥፋት ሳያጠፉም ነው ፍቅራችን ተመሳሳይ ነው። ቅጣት አለ። እያንዳንዱ ወላጅ የራሱ የቅጣት መንገድ አለው። አንድ መረዳት ያለብን ነገር ግን እንዳናምታታው በጣም ጥፋት ሲያጠፉ በፍቅር የምንኖርላቸው ልጆቻችንን ፍቅራችንን እንዳያጡ እናድርጋቸው። የመጨረሻውን ጥፋት የመጨረሻውን ነገር ቢያደርጉ እንኳን እንደምንቀበላቸው መረዳት መቻል አለባቸው። ወላጅ ይቅር ባይ ሲሆን መልካም ነው። ልጆች ያጠፋሉ ሲባል ቲኔጀር ልጅ ያላቸው ሰዎች አንዳንዴ ውስጣቸው፣ ሆዳቸው፣ ልባቸው፣ አንጀታቸው ምናምን ልንል እንችላለን ቁርጥ አድርጎ ልጆቹን ሙሉ ለሙሉ ከቤት ሲያስወጣ እንመለከታለን። ሴቶች ከሆኑ ወልዳ ከመጣች፣ ወንዶች ከሆኑ ይሄንን ካደረጉ እንዲህ ካደረገች ብለው ልጆቹን ቁርጥ አድርገው 18 ዓመት ያልሞላቸው ልጆች አንዳንዴ ሞልቷቸው ሊሆን ይችላል። ለምን 80 ዓመት አይሞላውም ልጁ? ወላጅ ልቡ ሩህሩህ መሆን አለበት። በምድር ላይ ምንም አይነት ጥፋት ብታጠፋ እኔ እማልቀየመው ሰው ልጄን ነው። ምንም አይነት ጥፋት ቢያጠፉ ልንቀየማቸው የማይገባቸው ይቅርታ የምናደርግላቸው ለልጆቻችን ነው ስንል አንዳንድ ወላጆች አሉ ልጆቻቸው 18 ዓመት ሳይሞላቸው የማይደረግ ነገር ሲያደርጉ ልባችን እርር ይላል፣ እንቀየማቸዋለን። ግን ይቅር ባይ መሆን መቻል አለብን። ይሄንን ነገር ለማድረግ ከተቸገርን ባለሙያ ጋር እንሂድ።